ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ዕለተ ቅዳሜ ታህሳስ 4 2018 የጋት የውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ በሱፐር ስቲከር ደግፉ። እየደገፋችሁ ነው። የከበረ ምስጋናዬ ይድረሳችሁ ወደ እናንተ። የአማራ ብሔራዊ ክልላዊ መንግስት ከአማራ ፋኖ ህዝባዊ ድርጅት ጋር የፈረመውን የሰላም ስምምነት ተከትሎ እጅግ ከፍተኛ የሆነ ታጣቂ በየቀኑ ወደ ሰላማዊ ኑሮ እየተመለሰ ነው ያለው። ገምግሞ በዚያ ግምገማ መሰረት ለባለፉት 3 ዓመታት ተዋግተናል። የአማራ ህዝብ ህጋዊ ቅቡልነት ያላቸው ጥያቄዎች አሉ። እነዛ ጥያቄዎች የሚፈቱት ግን በኢትዮጵያ ማዕቀፍ ውስጥ ነው። በሰላማዊ መንገድ በመደራደር በጠረጴዛ ዙሪያ መፍታት እንችላለን። ይህንን በጉልበት በኃይል አማራጭ እንፈታለን ብለን ገብተን ነበር። ነገር ግን ያገኘነው ውድመት ነው፣ ውጤት አልተገኘም። ከዛም አልፎ ሄዶ ግን ትግላችን የአማራ ህዝብ ትግል ተጠልፎ የውክልና ጦርነት እንዲካሄድ በአማራ ህዝብ ላይ በአማራ ምድር ወይ በአማራ ክልል ውስጥ እንዲካሄድ ከውስጥም ከውጭም ጫናዎች እየመጡ ስለሆነ ከህዋት ጋር ከሻዕቢያ ጋር ከግብፅ ጋር አንሰራም። በተለይ የኢትዮጵያ የብሔራዊ ጥቅም ጎልቶ በመነሳቱ ይህንን ለመጥለፍ የሚያደቡ ታሪካዊ ጠላቶቻችን ከውስጣችን ያሉ በሽራፊ ጨርቅ በሳንቲም በድንቡሎ ሳንቲም በትጥቅና ስንቅ በጫማ የተገዙ ከሃዲያን ባንዳዎች የአማራ ህዝብንም ትግል ለሽያጭ ስላቀረቡት በሚል ሌሎች ደግሞ ዝርዝር ጉዳዮች አሉ። ማን ከማን ጋር እንደሚሰራ እንዴት እንደሆነ አሰላለፉ በሚመለከተው አካል ጊዜውን ጠብቆ የሚገለጽ እየወጡ ያሉ መረጃዎች አሉ። ከዚሁ ከአፋሕድ አመራሮች የተሰጡ ዞሮ እሱን ተከትሎ በከፍተኛ ደረጃ ታጣቂው እጅ እየሰጠ ነው። ወደ ሰላማዊ መንገድ እየመጣ ነው። ያው እጅ መስጠት ለሰላም ማለት ነው። ለምሳሌ በትናንትናው ዕለት በምዕራብ በለሳ 65 ታጣቂዎች የግል ክላሽንኮቭን ጨምሮ እንደዚህ ኋላ ቀር መሳሪያዎች ምንሽር፣ ጓንዴ ምናምን እንላቸው እነሱን ጨምሮ ቦምቦችን፣ የቡድን መሳሪያ ዲሽቃን ጨምሮ የሞርታር ተተኳሾችን እነዚህን በመያዝ እጃቸውን በሰላማዊ መንገድ ወይንም በሰላም መንገድ ወደ ሰላማዊ ኑሮ ተመልሰዋል። አቀባበል ያደረጉላቸው አካላትም በስምምነቱ መሰረት አስፈላጊውን የተሃድሶ ስልጠና በመስጠት ወደ ቀደመ ስራችሁ የምትመለሱ መሆኑን፣ በጸጥታ መሰማራት የምትፈልጉም በጸጥታ እንደየምርጫችሁ አቅም በፈቀደ መልኩ ለማቋቋም ሙሉ ድጋፍ እንሰጣለን የሚል ቃል ተገብቶላቸዋል። ከትናንት የስምምነቱም አካል ነው። ከትናንት በስቲያ እንደነገርኳችሁ ቁጥሩ እጅግ ከፍተኛ የሆነ ኃይል ሰሜን ጎንደር፣ ደባርቅ እንዲሁ ወደ ሰላማዊ ኑሯቸው የተመለሱበት ሁኔታ አለ። ይህ ሲሆን እንግዲህ አንዳንዶቹ ደግሞ የለም በመለላካችን እንቀጥላለን ያሉት ለመለላክ የቆረጡት ተሻግረው ተከዜን እየተሻገሩ ወደ ህዋት ካምፕ እየሄዱ ነው ያሉ። በዚህ ደረጃ በሰላማዊ መንገድ ከአማራ ክልል ጋር የቀደመ ስምምነት ፈርመናል የሚሉ በተለይ እዚህ አገው አካባቢ ያሉ ታጣቂዎች እያስተባበሩ እንደሆኑ መረጃዎች እየወጡ ነው። እንግዲህ እሱን የሚመለከተው አካል በደንብ ሂዶ ሰርቶበት የተጣራ መረጃ ሲገኝ ወደ እናንተ የማደርሳችሁ ነው የሚሆን። ያም ብቻም አይደለም። በነገራችን ላይ በዚህ ተሻግረን እንሄዳለን በሚል በተፈጠረው ግጭትን ፈጥረው የሆነ እርምጃ የተወሰደባቸው አሉ። ለምሳሌ የሳህላ ወደ ሳህላ ሰየምት ወደ አገው ብሔረሰብ ዞን ማለት ነው ሰሜኑ ዳህና ምናምን ያለበት ወደ ሰቆጣ መቀመጫ ያደረገው ሳህላ ወረዳ ባሯ ከተባለ ቀበሌ ከባድ ውጊያ ተደርጎ እንግዲህ
መጀመሪያ ከሚሊሻው ጋር ነው የተዋጉ። ከዛ በኋላ የሀገር መከላከያ ሰራዊት ወደ እርምጃ መውሰድ ሲጀምር ከፍተኛ የሆነ የሰብአዊ ኪሳራ አጋጥሟቸዋል። ፋኖ ላይ ወይዚህ ጽንፈኛ ቡድኑ ላይ ከፍተኛ የሆነ እርምጃ ተወስዶበታል። ዘንድ ምንድነው ያደረገው? ወደ መሻን የሚባለውን አካባቢ ተሻግሮ አቅኝና ቢላዛ የተባሉ ቀበሌዎችን አልፎ ወደ መሐሪት ቀበሌ እየሄደ ባርጫን አካባቢ እነሱን ለመቀበል የህዋት ኃይል የተዘጋጀበት ሁኔታ ነው ያለው ማለት ነው። እንግዲህ ብለን ጦርነቱ ከመጀመር በፊት የተናገርኩት ነው። አብራችሁ እናንተ ስላላችሁ ቢያንስ ማኝ መቁጠር አይጠበቅብኝም። የመሰረታቸውም የተመሰረቱትም በዚህ ሂደት ተወናብደው የአማራን ህዝብ ልክ ህዋት እንደሚቀሰቅሰው የትግራይ ህዝብ ብሔራዊ የመጥፋት አደጋ ተደቅኖብሃል ሲከስ የነበረው የብልጽግና መንግስትን የአማራ ኃይሎች ያደራጁት ትምክተኞች መጥተዋል ሊወሩ ነው ሲል ነበር። ዘን በዚህ በወጣት ሊግ የአብዮታዊ ወጣት ሊግ ወዘተረፈ የብአዴን ሊግ እያለ ሲቀፈቅፈው የኖረው በየመዋቅሩ በየሚዲያ ተቋማት ውስጥ ሲሰገስጋቸው የኖሩትን በደህንነት ተቋም ውስጥ እነዛን እየሳበ ከወሰደ በኋላ ከአዲስ አበባ የነበረውን ከተለያየ ተቋም ወስዶ በጎጃም ክንፍ ሰገሰጋቸው። እንደ ጎጃም ይጫወታል። ወደ ጎንደር ወሰደው፣ ጎንደሬ ነኝ ይልሃል። ሸዋ ወሰደው፣ ተረግጧል ይልሃል። ዘንድ ወሎ ወሰዳቸው። በዛ ውስጥ የሃይማኖት ኤሌመንት አለ። በሃይማኖታችን የተረገጥን ነው። የሆነ ሃይማኖት ተልኮ ይዞ የመጣ መንግስት ነው። ጎጃም ውስጥ አርደህ የዘመን መለወጫ ያበላህ እንደሆነ ወዮ መጥፊያ ነው የሚል ቅስቀሳ። ከዛ ሚሊሻ ከሆንክ እንደዚህ ከሆንክ ፍታት የለውም፣ ከማህበር ለዩት፣ ከብቶቹን አርሶ አደሩ እንዳይደበልቅ በሃይማኖት መዋቅር ተይዞ ተሰበከ። አንዳንዶቹ ዛሬ ይህ ኃይል ሲመታ ሲሸነፍ ከኛ በላይ ኢትዮጵያ የለም በሚል ደግሞ ተገልብጠው ለቀጣይ ጥፋታቸው እንዲሆን ተገልብጠው ወደፊት ለመምጣት ይሞክራሉ። ከነ ቦታዎች መናገር እንችላለን። የሰለሞናዊ ስርወ መንግስትን እንመልስ ወይንስ ምን እናድርግ ተብሎ ውይይት የተካሄደበት ባህር ዳር ላይ ትልልቅ አባቶች በተገኙበት በዛ ማን ነበር ንግግር ያደረገ? እነዚያ ሰዎች ምን አይነት የመንግስት ኃላፊነት አላቸው? ዛሬም ድረስ መናገር በዝርዝር መሄድ ይቻላል። ግን ከጥፋታቸውም ተመልሰው ሊሆን ይችላል። ካልተመለሱም እንግዲህ የሚመለከተው አካል የሚከታተላቸው ነው የሚሆነው። ዞሮ ዞሮ ጽንፈኛው ኃይል ከአፋሕድ በኩል የነበረው ከአገው ዲሞክራሲያዊ ንቅናቄ አዴን ከአማራ ክልልና ከመከላከያ ሰራዊት ጋር ስምምነት ገብተዋል። ነገር ግን አዴኖች አይደል ነው ምን እንደሆነ ፍላጎታቸውም አንዳንዴ ግልጽ አይደለም። የህዋት ኃይል ጠንከር ሲል አብረው ህዋት ይጫወታሉ። የህዋት ኃይል ወደ ሰላም ስምምነት ሲዘምር እዚህ ሀገር ላይ በሰላማዊ መንገድ ካልሆነ በቀር የጠመንጃ ትግል አያዋጣም ብለው ደግሞ መስበክ ይጀምራሉ። ያው ክሊኩ የት እንዳለ ታውቁታላችሁ ማለት ነው። ዞሮ ዞሮ እንዳልኳቸው አቅኝና ቢላዛ የተባሉ ቀበሌዎችን አልፈው ወደ መሐሪት ቀበሌ እየሄዱ ነው። የተሸነፈው ኃይል በዓላማ የገባው የህዋቱ ኃይል ወደ ህዋት እየሄደ እየተቀላቀለ ነው። ኖ በሐቀኝነት ወይም በስሜት ተወናብዶ ወይንም በጥገኛ ፖለቲከኞች በነ ገዱ በሌሎችም ሂድ ግባ ታገል ከለላ እንሰጣለን እየተባለ ያ የገባው ደግሞ ኖ ገምግሞ አይቶ ወደ ሰላም ሁኔታ እየተመለሰ ያለበት ሁኔታ ነው ያለው። በሂደት ላይ ድርድር ስላለ እንጂ እነ ዘመነ ካሴ የሚመሩት የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ብሎ ራሱን የሚጠራው የጎጃሙ ማለት ነው ሙሉ ለሙሉ በሚባል ደረጃ አመራሩ የተወሰነ ሲቀር በቀር ወደ ሰላም እንገባለን። ነገር ግን ያስቀመጧቸው ፕሪኮንዲሽኖች አሉ። ለምሳሌ ይሄ ፐብሊካሊ እነሱም አንዳንዶች እየገለጹ ስለሆነ ነው። ሌሎቹን ከስምምነቱ በኋላ እንግዲህ ምናልባት እንደ ሁኔታው ወደ እናንተ የምገልጽ ይሆናል። ነገር ግን አንዳንዶቹ ለምሳሌ የአማራ ፋኖ ህዝባዊ ድርጅት በገባው ስምምነት መሰረት የሚፈቱ ካሉ እነከሌ ብለው ያስቀምጣሉ። እነሱ ከተፈቱኛ አናድርም የሚሉ አሉ። በላይ ከፍተኛ አመራሩ ደግሞ እዛ ሆኖ አሁን አይታችሁ ከሆነ ትሬንዱን መግለጫ የማውጣት ይሄ እንዲናረገዋለን፣ እንፈልጠዋለን፣ ቆርጠዋለን ቀንሷል። እየቃኘ ነው፣ እየገመገመ ነው። አንዳንዶቹ ኦልሞስት ሆስቴጁ ነው በመጠራጠር ደረጃ
ለምሳሌ ያንዱን አመራር ጠባቂ እዛ ውስጥ የመመልመል የሚሄድ ከሆነ እንድትመታው ማለት እዚያም በዚያም የውስጥ ለውስጥ የሚወጡ ጉዳዮች አሉ። ከዛ ኤንዌይስ የምኒልክ ዕዝ ብሎ የሚጠራው ራሱን የነምሬ ወዳጆ ሞሮለስ ከታች ያለው የተወሰነው እየለቀቀ ነው። ነገር ግን ከህወሓት ቀጥታ ስምሪት የሚቀበለው ነው። ምሬ ወዳጆ አልፎ አልፎ አላማጣ ይመጣል እንጂ ከዛ ውጭ የሚንቀሳቀሰው አጠቃላይ መቀሌ ነው ያለው። የተወሰኑ የአማራ ፋኖ ብሔራዊ ኃይል የምኒልክ ዕዝ አመራሮችን አሁን ከፍተኛ የሆነ ህወሓት ለጦርነት ዝግጅት እያደረገ አዲግራት ላይ ከፍተኛ የሆነ የተኩስ ልምምድ አለ። በዛ ልምምድ እንዲሳተፉ እንዲቀናጁ እያደረገ ያለበት ሁኔታ ነው ያለው። የአማራ ህዝብ የኢትዮጵያ ህዝብ ሊነቃ ይገባል። እነዚህ ባዕዳን ባንዳዎች ኢትዮጵያ ውስጥ የተደረጉ ትናንትም የተደረጉ ጦርነቶች፣ ዛሬም የሚደረጉ በቀጣይም የሚደረጉ ጦርነቶች ባለቤታቸው የኢትዮጵያ ህዝብ አይደለም። የኦሮሞ ነጻነት ግንባር የምታገልልህ ላንተ ነው። ለኦሮሞ ህዝብ ነጻነት ነው፣ ፍትሃዊነት ነው፣ የኦሮሞ ህዝብ የመሬቱ ባለቤት እንዲሆን የቋንቋው እንዲጠቀም ምናምን ወዘተረፈ የሚል ብልጭልጭ አለው። የሚያዘዘው ግን ማን ነው ካል ቀጥታ ትእዛዝ የሚቀበለው ከሻቢያ ነው። ሻቢያ ደግሞ ፈንዱንም ትእዛዙን የሚያመጣው ከካይሮ ሄዶ ነው የሚያመጣው። ዓላማው ኢትዮጵያ ውስጥ መረጋጋት እንዳይኖር ነው። በተመሳሳይ የአማራ ፋኖ ወጣን ልንታገል ነው፣ ወለጋ ላይ እየተገደልክ ነው፣ መተከል እንደዚህ ሆኗል፣ ወደ አዲስ አበባ እንዳትገባ እንዲህ ተደርገሃል፣ የሃይማኖት ተቋማት እዚህ አካባቢ ጅግጅጋ ተቃጠሉ፣ እዚህ አካባቢ ተፈናቀለ፣ ገና ቀድሞ ደህንነቶች ቀድሞ እዚህ አካባቢ እንዲየገባ ነው፣ ቤተክርስቲያን ሊቃጠል ነው ወዘተረፈ ተብሎ ቀድሞ ቅስቀሳ ይሰራል። መንግስት የለም እንድትል ማለት ነው። መንግስት የለም ተብሎ እንዲታሰብ ከዛ ይደረጋል። ሰዎች ይሞታሉ። የሚሞት ሰው ራሱን ፎቶ ያነሳል። ደሙ እየፈሰሰ ነው። ያ ፎቶ ይነሳል፣ ይለጠፋል። ያንን አድርገው በጋራ አፈናቅለው፣ በጋራ ገድለው፣ በጋራ ጨፍጭፈው ደግሞ የውሸት ትርክት ፈጥረው አይሻ የሚባል በቃ ጀስት ኢማጂነሪ ይፈጠራል። ብርቱካን የምትባል የህልም ተውኔት ትፈጠራለች። ዝርዝር ጀግናው እንደዚህ አይነት ይኸው ትግልን በቃ ልቀላቀል ነው አለ ተብሎ የ13 ዓመት ተቀላቀለ የአባቱን መሳሪያ ይዞ የሆነ ከሌን ገድሎ ይባላል። ፎቶውን ቬሪፋይ አድርጋችሁ ታጠኑት የአልሸባብ የነበረ ወይ ከኮንጎ የመጣ ይሆናል። ዛሬ ድህረ እውነት ላይ ነው ያለ ነው። ሰው የአማራ ህዝብ የኢትዮጵያ ህዝብ በደንብ ሊያውቅ ሊገነዘብ ይገባል። እያንዳንዳችን ወዳጅ፣ አንተ ወዳጅ፣ እህቴ፣ ወንድሜ ልንገነዘብ ይገባል። ምንድን ነው ዓላማው? እውነት ነው ወይ? ሪሊ ዝግ ነው ወይ? ህወሓት ብልጽግናን የአማራ መንግስት ነው ይላል። ኦነግ ሸኔ የአማራ መንግስት ነው ይላል። እራሱ ደግሞ አማራው ደግሞ ተገልብጦ ተሰጥቶታል። ኦነግ ሸኔ በል ውጭ ላይ ደግሞ ጦርነት የሚፈጥረው ትርፍ አለ። አንዱ ለምሳሌ ጦርነት ካለ፣ ግጭት ካለ፣ ከፍተኛ የሆነ ኢንቫይሮንመንታል ዲዛስተር ለምሳሌ ድርቅ ወዘተረፈ ካለ አሁን አሜሪካ በሰረስኩት ያለችው የቴምፖራሪ ፕሮቴክሽን ስታተስ የሚባለው የቆየ ነው። በ1990 ነው ለማንበብ ሞክሬ ነበረ ታሪኩን ለማየት። በ1990 በዋናነት ለሃይቲ ተብሎ ተዘጋጅቶ የነበረ ነው። ሃይቲ ውስጥ ሃይቲ፣ ሆንዱራንስ፣ ደቡብ አሜሪካ አካባቢ በጣም ከፍተኛ ጋንግ የነበረበት ከማሪዋና ከአደንዛዥ ዕፅ ንግድ ጋር የእርስ በርስ የሲቪል ጦርነቱ እሱን ተከትሎ በመቶ ሺዎች የሚቆጠሩ የሃይቲ ነዋሪዎች የሆንዱራንስ ኢብን በተወሰነ መልኩ የኩባዎችም ይምጡ ሀገራቸው እስኪስተካከል ሰላም እስኪሰፍን ድረስ ቴምፖራሪ የሆነ ጊዜያዊ ጥበቃ ያግኙ። ጊዜያዊ ጥበቃ ሲያገኙም ዝም ብሎ ጊዜያዊ ጥበቃ ብቻም ሳይሆን የስራ ፍቃድ እንዲያገኙ። ለምሳሌ የስራ ፍቃድ የመኖሪያ ፍቃድ የ6 ወር፣ የ12 ወር፣ የ1 ዓመት ማለት ነው ወይም የ18 ወር ይሆንና አስፈላጊ ከሆነ ልዩ ድጋፍ የሚያገኙበት ስራ የሚሰሩበት፣ ያ ስራ እስካልተገኘ ደግሞ ልዩ ድጋፍ የሚያገኙበት፣ ክፍያ የማይጠየቁበት ወዘተረፈ ሁኔታ እንዲኖር የሚል የነበረ ነው። ይሄንን ኢትዮጵያ ጦርነት አለ፣ ክርስቲያኖች እንዲሆኑ ነው። በነገራችን ላይ እኔ ኦርቶዶክስ ነኝ፣ በጣም ጠንካራ ኦርቶዶክስ ነኝ። ሌላ ጉዳይ
ግን ኦርቶዶክስን ለሆነ ቆሞ ቀር ተከፋይ ሴናተር ስላለ ብቻ በሎቢ ፈርም ብቻ ኦርቶዶክሶች መሞት የለባቸው። ምንም ጥርጥር የለው። አይደለም ኦርቶዶክስ አይደለም ፕሮቴስታንት ማንም መሞት የለበትም። ኢትዮጵያ እኮ በታሪካችን የምንታወቀው በደንብ አድርገን አጉልተን መንገር ያለብን የስደተኞች ጥላ ከለላ ነን ይሆን። በዚህ ታሪክ ነው የምንታወቀው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እርሳቸው ቁረይሾች ሲያሳድዷቸው እኛ ጋር የመጡ ናቸው። ከጥንት እንኳ ከዛ ብንወስድ በቀይ ባህር ቀጠና ቅርብ ነው ያለ ነው። መካከለኛው ምስራቅ የሃይማኖትም የስልጣኔም የታሪክም የቋንቋም የሁሉ ነገር የተፈጠረበት ምድር ነው። ትልቅ የስልጣኔ ምድር ነው። በዚህ ምድር ላይ ማዕከል ላይ ሆነን ስንነግድ ስንቀበል፣ እኛም ስንሰደድ የሚሰደደውም ስንቀበል ላይ ኖር ነው። ይህንን የምናደርግ ዛሬም በሚሊዮኖች የሚቆጠሩ ከሶሪያም ከየመንም ከደቡብ ሱዳንም ከሱዳንም እራሱ ከኤርትራውያን ከሶማሊያም ያ ሁሉ የመጣን ተቀብለን የምናኖር ሰፊ የሆነ ደግሞ ሬዚሊየንት ነው። ሰፊ ሀገር ነን። ሰፊ ባህል ነው። እንዋጣለን ብለን ስጋት የለብን። ያን ይሆን እንዴት አንድ ሰው በእምነቱ ይገደላል? በእምነቱ ግን አታክ የሚያደርግ የሚገድልህ እምነት ግን ብሎ አይደለም፣ ፕሮቮክ ለማድረግ ነው፣ ግጭት ለመፍጠር ነው። ይሄ ክርስቲያኖች ተገደሉ የሚለው ናይጄሪያ ላይ ዶናልድ ትራምፕ ያንን ሲያመጣ ይህንን ተከታትለው በሐቅ እንውሰደው። ሶሪ በሐቅ ከተወሰደ እኮ ትክክል ነው። በቃ ይሄ መደረጉ እንዲሁ በቃ ውጤት እንዲመጣ መገደል እንዲቆም ነው። ነገር ግን ምንድን ነው አሁን 50 ክርስቲያን ተገደለ ብለህ እዚህ አሜሪካ ላይ ሴኔቱ ጫና ያደርግልኛል የምትወስድ ከሆነ ሌላ 100 እንዲገደል ለዚህ ጫና ፖለቲካ ትርፍ እናደርጋለን ለሚሉ ኃይሎች በር እየከፈትክ ነው ማለት ነው። እና አሜሪካ ወታደር ልኮ ወይ ምን ብሎ ውጤት የሚያመጣ መሰለ እንዴ? ለምሳሌ ኦነግ ሸኔ እየገደለ ነው ከተባለ የኢትዮጵያ መንግስት እኮ መጠይቅ የሚጠበቅበት ምንድን ነው? በአሸባሪነት የፈረጅኩት ኃይል ሲቪሊያንን በእምነት እየለየ እየገደለብኝ ነው፣ ድጋፍ ስጡኝ እኮ ነው የሚጠበቅበት። ነገ የአማራ ፋኖ ብሔራዊ ኃይል በተመሳሳይ ሙስሊም እንድትገድል ትእዛዝ ይሰጥሃል። አይሮ ነው የት ጋር ነው ሙስሊሞችን የሚገድሉ? አብረን ምናየው ነው የሚሆን። ለምን እዛ አንተ ሙስሊም ስትገድል እዚህ ደግሞ ኦርቶዶክስ ክርስቲያን እንዲገድል ከዛስ ወደ ሃይማኖት ግጭት እንድትገባ። ያ ሲሆን የአሜሪካ ሴኔቴን ሲያወጣ ኖ መሞት የለባቸውም ወገኖቼ። እኔ ኦርቶዶክስ ነኝ አልኳቸዋ። ስለሆንኩ አይደለም። ለምን እምነት የሌለኝ አልሆነ? ለምንድን ነው የምገደለው? ይህ ኋላ ቀር የሆነ ሰቤጅ የሆነ ትከሻ ላይ ባለ ክላሽ እያሰብክ እስከ መቼ ነው የምንቀጥለው? ዛሬ በዚህ ዘመን ላይ ለዚያውም የውክልና ጦርነት ብለን መጠየቅ አለብን። አሁን እንደምታዩት የኢትዮጵያ የኢኮኖሚ አቅጣጫዎች ወደ ቆላው ሽፍት እያደረገ ነው። ወደ አፋር፣ ወደ ሶማሌ ክልል፣ ወደ ቤንሻንጉል ኢንክሉሲቭ መሆን መቻል አለበት። ቆላው ደግሞ ይሄ ያልኳቸው አካባቢዎች ደግሞ ቆለኛው ሙስሊም ነው። ስለዚህ አፋር፣ ሶማሌ እዛ አካባቢ የሆነ ቦታ ሃይላንዱ ላይ ደግሞ በአብዛኛው ሃይላንደርስ ደግሞ ክርስቲያኑ ያለበት ነው። ያው እንግዲህ ኮንፍሊክት ማፕ እናርግ ነው። እኔ ሁልጊዜ ኮንፍሊክት ማፒንግ እንስራ ምላችሁ ለዛ ነው። አሁን ወደፊት በህዳሴው ግድብ አካባቢ 50 እና 60 እውነት አጥቀህ ድጋፍ ስጡኝ እዚህ ግጭት ልመሰረት ነው ብትል የት አካባቢ ነው የምትንቀሳቀስ ተብለህ ትጠይቃለህ። ከግብፅ ወለጋና መተከል አካባቢ እሱ አካባቢ አልቋል። ስለዚህ ወደ አፋር፣ ወደ ሶማሌ፣ ወደ ደቡብ ሱዳን፣ ወደ ጋምቤላ አካባቢ ታደርጋለህ ወይ? በተወሰነ የወርቅ የማዕድን ማውጫ በቀጣይ እርሻ ስለሚታሰብ ቤንሻንጉል ውስጥ ሰፋፊ መካናይዝድ እርሻ አግሮ ቢዝነስ ዝም ብሎ ፕራይመሪ የሆነ ለምገባ ሳይሆን ለመመገብ፣ ለመብላት፣ ለመጠጣት ይሄ ለኮንሰምፕሽን ሳይሆን ገቢያን ያሰበ ገቢያ የውጭ ገበያን ያሰበ ለዛ ይመረታል። ዞሮ ዞሮ ይሄ ግጭት ኢትዮጵያ ግጭት ውስጥ ሆነች። ሴናተሮች ቀስቅሱልን፣ እዚህ እንደዚህ ሆነ፣ የሆነ ሀገር በሰጠው ድሮን ነው እንዲህ የሆነ በየኤምባሲው መሄድ መሰለፍ ቲፒኤስ ያሰጥሃል፣ ቴምፖራሪ ፕሮቴክትድ ስታተስ።
አይ ነው በዛ ተጠቅመው ይህንን ተጠቅመው እንግዲህ ቲፒኤስ ማለት ሌላ አይደለም ብያቸዋለሁ። ለሃይቲ ለሆንዱራንስ የተሰጠ የሆነ ሀገር ለምሳሌ አሁን አንድ ፕሮክላሜሽን ዶናልድ ትራምፕ አጽድቋል። አይታችሁ ከሆነ ከደቡብ አፍሪካ የሚሄዱ አፍሪካነርስ የሚባሉት ነጮች ማይኖሪቲዎች በማንኛውም ጊዜ አውቶማቲካሊ አሜሪካ እንዲገቡ የአሜሪካ ዜግነት እንዲሰጣቸው ወስኗል። ይሄ እስካልተቀለበሰ ድረስ እነዚህ ይሄዳሉ ማለት ነው። አሁን ሪፐብሊካኖች ነው ያሉት። ዲሞክራቶች ይህንን ምን ያደርጉታሉ? 1990 መጣ 2022 ላይ እንደምታውቁት ከ3 ዓመት በፊት በሰሜኑ የሀገራችን ክፍል የተከሰተውን ጦርነት ተከትሎ በተለይ ዲሞክራቶች ፕሮ ቲፒኤልኤፍ ስለነበሩ ከዛ ደግሞ በጣም ሴንሲቲቭ ወርዶች አሉ በነገራችን ላይ ጄኖሳይድ፣ ሬፕ፣ ሂውማን ትራፊኪንግ እንደዚህ ሆነ ምናምን ማለት የነጩን ዓለም በተለይ በሁለተኛ ዓለም ጦርነት ከባድ ሰቆቃ ደርሶ ስለነበረ ያ ትራውማም ስላለ ማንም ሲዋጋ ቃሉ ብቻ ስለሚመቸው ጄኖሳይድ ይላል። በኋላ ጨዋታ ፈረሰ፣ ዳቦ ተቆረሰ ምናምን ልትላችልም ለአውሮፓውያን የታለ ኤቪደንስ አምጣ አስረዳን ትባላለ። ዞሮ ዞሮ እዛ ውስጥ ስለሌለን ብዙዎቹ የእኛ ሀገር በስሜት የሚነዳ ስለሆነ ከዚህ በፊት እንዳሉት ነው ክቡር ጠቅላይ ሚኒስትሩ እባካችሁ የጦር መሳሪያ አታዘዋውሩ። አንድ ቀን ወደ ቀልባቸው ሲመለሱ የጦር መሳሪያ ሲሰጡን ነበር ሲያዘዋውሩን ነበር ብለው 5 ምክር ለኤርትራውያን ባስተላለፉበት ይሄ ታጣቂዎችን ማስታጠቅ አቁሙ፣ የጦር መሳሪያ ስመግል ማድረግ ማዘዋወር አቁሙ፣ የሰው ሂውማን ትራፊኪንግ ላይ አትሰማሩ፣ የገንዘብ ፎርጅድ ብር አታትሙ፣ እንዲሁም ወኪሎቻችሁን አሜሪካና በተለያዩ ሀገር አስቀምጣችሁ የውጭ ምንዛሬ ብላክ ማርኬቱን አታጠናክሩ ባሉበት ምክር ይህንን የሚፈልጉ ኃይሎች አሉ። ቲፒኤስ ቴምፖራሪ ፕሮቴክተድ ስታተሱ አልቋል ተብሏል። ማለቁ ለኢትዮጵያ ዲፕሎማሲ ድል ነው፣ ስኬት ነው። በነገራችን ላይ ለምን ብዙ ሰው አሁን እነዚህ ክርስቲያኖች እንዲጨፈጨፉ ነው ምናምን እሱን እያጓጓነ ነበር ነው። መንግስት መጣና ኢትዮጵያ ውስጥ ግጭት፣ የአሜሪካ መንግስት ምን አለ? ባደረግነው ግምገማ መሰረት አሁን በቴምፖራሪ ፕሮቴክትድ ስታተስ ሲኖሩ የነበሩ ኢትዮጵያውያን ቢመለሱ ወደ ሀገራቸው ቢመለሱ ስጋት የለም ማለት። እንግዲህ ቁጥራቸው ስንት ነው የሚል አንዳንድ አሜሪካ ውስጥ የሚኖሩ ዳታ ያላቸው ሰዎች የሰሩትን ፕሮግራም ለማየት ሞክሬያለሁ። 5001 የሚል አለ። ሪሊ 5001ዎችስ በሙሉ ቲፒኤስ የነበራቸውን ስታተስ ቀይረው ሊሆን ይችላል። የትምህርት አንዳንዱ ደግሞ ከስራው በሚሰራበት ጊዜ በቲፒኤስ በቴምፖራሪ ፕሮቴክትድ ስታተስ ብገባም ለምሳሌ እኔ የሆነ ድርጅት ላይ ስሰራ የስራ አድርግልኝ ቀይርልኝ ማለት ይቻላል። እንዳልኳችሁ በሐቀኝነት ይህን ተጠቅመው በተለይ የወያኔ ጀነራል ልጆች በዋናነት ይህንን ተጠቅመው እዛ ሄደው ትምህርት እየተማሩ ምናምን የነበሩ አሉ። መማራቸው ማደጋቸው ጥሩ ነው። ነገር ግን ኢትዮጵያ ሰላም ናት መባሉ በአሜሪካ መንግስት ደረጃ ይህንን ለማሰናበት ተፈልጎ ነው ዋቴቨር የሚለው ግን አንድ መልካም ውሳኔ ነው። ይሄ ሰላም መሆናችን የሰላም ውጤት እየመጣ እየተገኘ መሄዱ እጅግ በጣም መልካም ነገር ነው ማለት ነው። በዚሁ ምናልባት የኢትዮጵያ መከላከያ ሰራዊት ከሪፐብሊክ ኦፍ ኮንጎ ወይንም በተለምዶ ኮንጎ ብራዛቪል ተብሎ ከሚጠራው ዋና ከተማውን ብራዛቪል ያደረገ ወደ 6.5 ሚሊዮን አካባቢ ህዝብ ያለው ሀገር ነው። በዋነኝነት ኢኮኖሚያቸው የፕራይመሪ ኢኮኖሚ የሚባለው ነው። ሚነራል ያወጣሉ፣ ነዳጅ አላቸው። ከአትላንቲክ ኦሽን ጋር ይዋሰናል። ኮንጎን ጨምሮ በዙሪያው ካሉ ድንበርተኛ ተዋሳይ ነው። በትናንትናው ዕለት ከኢፌድሪ መከላከያ ሚኒስትር ክብርት ኢንጂነር አይሻ መሐመድ ጋራ የአጠቃላይ በጋራ የመስራት ወታደራዊ ስምምነት ተፈራርመዋል። በስምምነቱ መሰረት በጋራ የወታደራዊ ስልጠና ልምምድ የማድረግ በተለይ ይሄ በነገራችን ላይ ኮንጎ ሪፐብሊክ ኦፍ ኮንጎ ወይንም ይሄ ኮንጎ ብራዛቪል የአትላንቲክ ኦሽን ተዋሳይ በመሆኑ ናሽናል ኔቪ ወይም ማሪን ናሽናሌ የሚባል በፈረንሳይ ቅኝ ግዛት ተገዝተው ስለነበረ ነው ያ ያላቸው በጋራ ወታደራዊ ልምምዱ በተለይ የመጀመሪያ ኮርሶችን የማሪን ኮርሶችን የኢትዮጵያ ባህር ኃይል በዛ ስልጠና ለማድረግ ይረዳዋል። ሌላው እንግዲህ በጦር መሳሪያ ጥገና፣
በወታደራዊ ኢንዱስትሪ ውጤቶች፣ በትምህርትና ስልጠና፣ በሰላም ማስከበር ተልእኮና ሌሎች ልዩ ልዩ ኃይሎች ኮንጎ ብራዛቪል ወይም ሪፐብሊክ ኦፍ ኮንጎ አየር ኃይላቸውን ለማጠናከር ልጆቻቸው በኢትዮጵያ ፌድሪ አየር ኃይል እንዲማሩ ይፈልጋሉ። በጋራ ስልጠናም ኮርሶቹን ለምሳሌ ኔቪ ቢሾፍቱ ባለው የኢትዮጵያ ኔቪ ስልጠና እንዲሰጥ እነዚህ አጠቃላይ ስልጠናዎችን የካሪክለም የቴዎሬቲካል ኮርሶችን ከዛ በኋላ የመጀመሪያ ምንድነው ቀዘፋ የሚባሉትን ዲቴል ትልልቅ የጦር መርከብ የሚያስፈልገውን የኦሽን ላይ ልምምድ በዛ የጋራ ለማድረግ በዛ ኦፕሬሽን ውስጥ አትላንቲክ ኦሽን ለመግባት ማለት ነው። በዚያ ስምምነት እንግዲህ የኮንጎ ብራዛቪል መከላከያ ሚኒስትር ቻርለስ ሪቻርድ ሞንጆ የሁለቱን ሀገራት ሰላምና ደህንነት የበለጠ ለማጎልበት የጎላ ፋይዳ ያለው ነው ስምምነቱ፣ ወደ ውጤት እንዲገባ እንሰራለን ብለዋል። የመከላከያ ሚኒስትር ክብርት ኢንጂነር አይሻ መሐመድ ለኮንጎ ሪፐብሊክ መከላከያ ሚኒስትር የተለያዩ ስጦታዎችን አበርክተዋል። በተመሳሳይ የኮንጎ መከላከያ ሚኒስትርም ስጦታ አበርክተውላቸዋል ማለት ነው። እንግዲህ ሁለቱ ሀገራት በዓለም አቀፍ መድረኮች በዋናነት በኦኤዩ ይሄ ኦርጋናይዜሽን ኦፍ አፍሪካን ዩኒየን በኋላ አሁን ደግሞ በአፍሪካ ህብረት ውስጥ በጋራ እየሰሩ ነው ያሉት። ነፃነቷን እንዲጠበቅም በተለይ በኦኤዩ ሲመሰረት በቀዳማዊ ኃይለ ሥላሴ ዘመን ኢትዮጵያ ከፍተኛ አበርክቶ ነበራት። ወዲያውኑም ነፃነቷን ማግኘቷን ተከትሎ ነው የዲፕሎማሲያዊ ግንኙነት ረጅም ዓመትን ያስቆጠረ ጠንካራ ዲፕሎማሲያዊ ግንኙነት አለ ማለት ነው። ይሄ አንድ ወታደራዊ ስምምነቱ መረጃውን ቢኖረን በሚል ነው። ሌላው እንግዲህ በትናንትናው ዕለት በጋት ዕለታዊ ወደ እናንተ እንዳደረስኩት ራሷን ኤርትራ ከምስራቅ አፍሪካ በየነ መንግስታት የልማት ምንድነው ኢጋድ ከሚባለው ራሷን አግልላለች። ለማግለሏ ዲቴል የሆነ ያስቀመጠችው ነገር የለም። ያው ኢጋድ ፌል አርጓል፣ የተቋቋመበትን ኃላፊነት እየተወጣ አይደለም የሚል ነው። ጥቅል ነው። በዝርዝር ግን እነዚህ ያስፈልጋሉ፣ ይህን ማድረግ አለበት ወይ እንደዚህ አድርጎ ሪፎርም ያድርግ፣ በአስተዳደር ጉዳይም ይሁን እንደ መዋቅርም ሊሆን ይችላል። ያ መቅረብ ነበር። ከዛ ባለፈ እንደምታውቁት ኢጋድ በሁለት አስተዳደሩ በሁለት ነው። ፕሬዚደንት አለው ወይም ቸር ሊቀመንበር አለው። አጠቃላይ ሁኔታዎችን በአገራት ናቸው የሚወስዱት። ለምሳሌ በአሁኑ ሰዓት ከ2004 ጀምሮ ካልተሳትኩ 2004 ጀምሮ የጅቡቲ ፕሬዚደንት ኢስማኤል ኦመር ጉሌህ ናቸው ቸሩ ሊቀመንበሩ። ነገር ግን ዴይሊ ሩቲኑ የኢጋድ የመሪዎችንም ውሳኔ ደግሞ ወደ ትግበራ ወደ ክትትል ኢጋድ ከሌሎች አቻ ተቋማት ከዓለም አቀፍ ተቋማት ጋር ከዩናይትድ ኔሽን ከአፍሪካ ህብረት ከዶነሮች ጋር አብሮ የሚሰራው ያንን ዴይሊ ሩቲኑን ደግሞ ሴክሬታሪያቱ ያስተባብራል ማለት ነው። በአሁኑ ሰዓት ሴክሬታሪያቱ ከ2019 ጀምሮ ለባለፉት ኦልሞስት 5 ዓመት ፕላስ ዶክተር ወርቅነህ ገበየሁ ናቸው። እንግዲህ ዶክተር ወርቅነህ ገበየሁ ኤክስፔሪየንስ ያላቸው ናቸው። ፌዴራል ፖሊስ ሆነው ሰርተዋል። የውጭ ጉዳይ ሚኒስትር ሆነው ሰርተዋል። በተለያዩ የመንግስታዊ ኃላፊነት የመጡ በኢትዮጵያ ኮታ ነው። ቀጥሎ ደግሞ ምናልባት ምክትላቸው የሶማሊያ ዜጋ ናቸው። የሄርሸበሌ አስተዳዳሪ የነበሩ ማለት ነው። ቀጣይ ደግሞ ኬንያዊ ሊሆን ይችላል። ሲመሰረት በ1986 ነው የተመሰረተው። የድርቅን በዋናነት ድርቅንና ልማትን ለማቀናጀት በሚል በቀጠናው መካከል መሰረተ ልማት በሚመጣበት የድርቅን የማስተባበር ምንድነው ማስተባበር ስል በድርቅ ምክንያት የሚመጣውን ችግር ለመፍታት ማለት ነው። ኢጋድድ ኢአይጂኤዲዲ ነበር፣ ኢንተር ገቨርንመንታል ኦቶሪቲ ኦን ድሮት ኤንድ ዲቨሎፕመንት ድርቅና ወይም ልማትን ነበር የሚያስተባብረው። ዘንድ በ1996 ነው እንግዲህ ኬንያ ላይ በነበረ ኮንፈረንስ ወደ አንዲ ድሮትን ትቶ ኢንተርገቨርንመንታል ኦቶሪቲ ኦን ዲቨሎፕመንት የሆነው። በዛ ውስጥ ሲመሰረት 6 ሀገራት ነው የነበሩ። ጅቡቲ አንድ፣ ቀጥሎ ኢትዮጵያ 1991 ነው ኤርትራ ከኢትዮጵያ ተገነጠለችው በባንዳዎች ፍቃድ እንጂ የተመሰረተው 1986 ነው። ኤርትራ 1991 ነፃነቷን ተገነጠለች።
ዘን በ93 ሀገር ሆነች። ወዲያውኑ አውቶማቲካሊ በኢትዮጵያ ኮታ መለስ ዜናዊ ሊቀመንበር ነው፣ የኢትዮጵያ መሪ ነው፣ ኢጋድ እንድትገባ ተደረገች። ሳይገባት ማለት ነው። ሀገር መሆን የማይገባው ላውንቺንግ ፓድ ነው። ግን አንዳንዴ ሀገር ትሆናል። ደግሞ ሀገር ስትሆን ያንን ዋናውን ማዘር ስቴቱ አስበዋል። ደቡብ ሱዳን ሀገር ሲሆን ሩቅ ሄዶ የሱዳንን ዘግቶ እና ሱዳን ደግሞ በሙሉ ከቀይ ባህር ርቄያለሁ ብላ ተስማምታ ስትሰጥ በዓለም ታሪክ አሳፋሪው የባንዳነት ታሪክ። መሪዎች አዎ ባንዳ ሆነው ያውቃሉ። የሌላውን ሀገር በውክልና ተቀምጠው በውክልና ተሰይመው ተሹመው የዛ ሀገር መሪ ናቸው። ግን የሌላውን ሀገር ጥቅም ግን በዚህ ደረጃ የሚመሩትን ሀገር ተጸይፈው ስሙን ሳይጠሩ ያች ሀገር እየተባለ ስሟ ሳይጠራ የኖረበት እና አንዳንዱ እንዲህ ልማት መጥቶ ምናምን ይላል። ሽፍታም እኮ ያለማል እኮ ሽፍታም የሚዘርፈውን ሽፍታ እኮ ቀረጥ ስለሚሰበስብ ነጋዴዎች እንዲሄዱ እንዲመጡ ያደርጋል። ኤኒዌይስ ሰው ጅቡቲ፣ ኢትዮጵያ፣ ኬንያ፣ ሶማሊያ፣ ሱዳን፣ ደቡብ ሱዳን የሚባል አልነበረም። በኋላ ነው ግን ደቡብ ሱዳን የተገነጠለው። አውቶማቲካሊ ልክ እንደ ኤርትራ አባል ሆነው ኡጋንዳ ሆነው ነው የመሰረቱት። 6 ነበሩ ሲመሰረት። ዘን ኤርትራ ተጨመረች 7ኛ፣ ደቡብ ሱዳን ተጨመረ 8ኛ። አሁን ኤርትራ ወጥቻለሁኝ አለች። ከትናንት ጀምሮ 7 ሆነ። ኦፊሻሊ እንዲያው ማለት በግልጽ ወጠናል ብለው ደብዳቤ አልጻፉም። የዓለም አቀፉ ማህበረሰብም እንዲያውቅላቸው አላጮጫሁትም እንጂ በነገራችን ላይ በተመሳሳይ ሱዳንም በ2024 ወጥቻለሁ ብላለች። አሳውቀዋል በ2024 መውጣታቸውን። ነገር ግን አሁን በተመሳሳይ መውጣታቸውን ጃንዋሪ 20 ላይ ነው ያወጁ። ጃንዋሪ 2024 ላይ ማለት ነው። ICTJ የሚል ጽሑፍ ላይ የምታገኙት ነው። The government had announced this week that it was freezing its relation with the bloc in advance of a meeting in Uganda on Thursday after it invited RSF head Mohamed Hamdan Dagalo እና ኡጋንዳ ላይ በድርድሩ ላይ ተፋላሚ ነው። ስለዚህ RSF ናና አቅርባ አለ ኢጋድ ኡጋንዳ ላይ ኖ እሱ ከተሳተፈ እኛ እንሳተፍም አሉ። ግን ኦፊሻሊ ለቀናል አላሉ። አሁን ኤርትራውያኖች ሰፊ ቅስቀሳ እያደረጉ ነው። ውጡ፣ እኛን ተከትላችሁ ውጡ የሚል እንግዲህ ኤርትራን ተከትሎ የሚወጣ ሀገር ካለ የሀገር ነው ሊባል አይችልም ማለት ነው። ነገር ግን ድሮ በትናንትናው ዕለት ምሽት ላይ የኢጋድ ሴክሬታሪያት ክቡር ዶክተር ወርቅነህ ገበየሁ ባወጡት ማስታወቂያ ምንድን ነው ኤርትራ ውሳኔዋን ዳግም እንድታጤነው ጥሪ እናደርጋለን። ታጤነዋለች ብለን ተስፋ እናደርጋለን። በ2023 ኤርትራ ዳግም ተመልሳ በ27 ወጥቻለሁ አለች። በ93 ገባች፣ በ27 ወጥቻለሁ አለች። ተመልሳ ከ16 ዓመት ምናምን በኋላ በ23 ተመልሳ ስትገባ በሙሉ ድምፅ ነው የተቀበልን በተስፋ። ነገር ግን እንግዲህ አባል ሀገራት መዋጮ ማዋጣት አለባቸው። ኃላፊነት ተቀብለው ይሰራሉ። በስብሰባዎች መሳተፍ አለ። ራሱ በዚያ ኮታ ደግሞ ቅጥርም በኮታ ነው የሚፈጸመው። ያን ሁሉ ማድረግ አልቻለችም። ኃላፊነቷን አልተወጣችም። ያንን ሁነን ግን ታግሰን የጠበቅነው ሪፎርም ማሻሻያ ማቅረብ ነበረባት በዝርዝር። ከዛ ባለፈ ደግሞ ፕሮሲጀሩን ተከትሎ ለሊቀመንበሩ ቀጥሎ ደግሞ ለሴክሬታሪያት ሁሉ እንዲያውቅ መደረግ ሲቻል የወጡበት ነገር ትክክል አይደለም። ስቲል ግን ውሳኔያቸውን አጤኑ፣ ተመልሳችሁ እንደምትመጡ ተስፋ እናደርጋለን በሚል የተቀመጣለ። እንዳልኳችሁ እንግዲህ አንደኛው የቲፒኤስን አንስቻለሁ፣ የጊዜያዊ ከለላ መብት። ኢትዮጵያውያን በዛም ብትኖሩ ኢትዮጵያ ሰላም ናት መባሉ፣ ድርቅም የለም ሰላም ሰፍኗል መባሉ አንድ መልካም እድል ነው ለኢንቨስትመንትም ለሌሎች ቀጣይ ስራዎችም። ነገር ግን እንዳልኳችሁ በዚህ ተጠቅሞ የኖሩ ለነበሩ ሰዎች እስከ ፌብሩዋሪ 13 በራሳቸው ፍቃድ ቢወጡ የትራንስፖርት ወጫቸውን $1000 ጉርሻ፣ ከዛ ባለፈ በተለያየ መንገድ ተመልሰው ለትምህርትም በሌላ መንገድም ተመልሰው ወደ አሜሪካ ለመግባት የሚያስችል ይሰጣቸዋል። አሊያ ተገዶ ዲፖርት የሚደረግ ሰው ሲስተም ላይ አንዴ ይሞላል። ቀጥሎ ወደ አሜሪካ በተለያየ መንገድ ድጋሚ መሄድ ቢፈልግ እንዳይሄድ ይደረጋልና እሱን ማየት ነው የሚያስፈልገው። ድሮ ግን በቀናነት በመልካምነት ይጠቀሙ ለነበሩ ወገኖቻችን ምናልባት ጉዳትና ስጋት ሊያመጣ ይችላል።
ቁጥሩን ባልኳችሁ ደረጃ ነው። ሌላው እንግዲህ ወደ አፍሪካ ወደ ቀጠናው ስንመጣ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና በሩዋንዳ መካከል በነጩ ቤተ መንግስት ስምምነት ተፈጽሞ ነበር። ፖል ካጋሜና ቲሽኬዲ ተስማምተው ነበረ። ስምምነቱ እኔ ያውቃለሁ በሚል ግብዝነት እንዳትዙብኝ ፕሊስ፣ የትም አይደርስም ብያችሁ ነበረ። የትም አይደርስም ያልኳችሁ የዲአርሲን የዲሞክራቲክ ሪፐብሊክ ኦፍ ኮንጎንና የሩዋንዳን መሰረታዊ ግጭት ከመሰረቱ ፈቶ ራሱ ተዋናዩን ማርች 23 ኤም23 የሚባለውንም አካቶ በኤም23 ይታወቃል። ኤም23 ዩኒፎርም ይልበስ፣ ልክ የአማራ ፋኖ ብለው ውሰደው፣ ዩኒፎርም ይልበስ ለኮንጎ ህዝብ ምናምን ብሎ ቱሪናፋውን ይንፋ እንጂ የሚታገለው ለሩዋንዳ ሩዋንዳ ማዕድን እንድዘር ሩዋንዳ ኢንተረስቷ ትንሽ ሀገር እኮ ነው ሩዋንዳ። ከዛ ያሆነ ስምምነት ወሰናሉ ሁለቱም መሪዎች። በራሱ እኮ የስምምነት የፈረሙበትን ሰነድ እኮ ቲሽኬዲ ለካጋሜ እኮ አልሰጠውም። ለካጋሜ ላለመስጠት እዩት ፕሊስ ቪዲዮ እንደዚህ አድርጎ ያዘው። አፈራራሚዋ መጣችና ተቀብላ ለካጋሜ ነው የሰጠችው። እንዴት ነው ያ ዘላቂ ሊሆን የሚችለው? ከዛ ባለፈ ካጋሜ ቲሽኬዲን ሲለው የነበረውን ያው በፖለቲካ ዘላቂ ጥቅም እንጂ ዘላቂ ወዳጅ የለም የሚለው እንደተጠበቀ ሆኖ ስምምነቱ አሜሪካ የማዕድን ሀብቱ ተቋዳሽ መሆን መብት እንጂ የሰጣት ችግሩን የሚፈታ አይደለም የነበረው። ድሮ በምስራቃዊ ኮንጎ ኪቡን ከኪቡ ወደ ደቡብ ባለው ግጭት ተፈጥሮ ከ200 ሺህ በላይ ዜጎች ተፈናቅለዋል። አሜሪካን በከፍተኛ ሁኔታ ሩዋንዳን እየከሰሰች ያለችበት ሁኔታ ነው ያለው። ምናልባት አፍሪካን ሪፖርተርን ብታዩት የስተርንስ ኦን ሩዋንዳ አኪዩዚንግ ኪጋሊ ኦፍ ሊዲንግ ኢስት አፍሪካ ቱ ዋር በሚል የተቀመጠ አለ። የየመንንም ጉዳይ እየተከታተል ነው። እስካሁን እንግዲህ ኤስቲሲ የሚባለው በከፍተኛ ሁኔታ አድቫንስ እያደረገ ነው ያለው። የመን ሁለት ሀገር ይሆናል ወይንስ ራሱ ኤስቲሲ ሳውዘርን ትራንዚሽናል ካውንስል ሙሉ ለሙሉ ጠቅልሎ በሳውዲ አረቢያ የሚመራውን ኃይል የሚደገፈውን ኃይል ጠቅልሎ ራሱን ይቆጣጠራል ሙሉ ለሙሉ የሚለውን የምናየው ነው የሚሆነው። እንጂ ሀድራማውት ማላህ የሚባሉ የዘይት ነዳጅ ዘይት ያለባቸውን ኦይል ሪች ገቨርኖሬቶችን ተቆጣጥረዋል። በከፍተኛ ደረጃ እየተስፋፋ ጥበቃውን እያደረገ ነው ያለው። ከቀይ ባህር ቀጠና አንጻር እንዴት ነው የሚታይ የሚለውን ደግሞ በተጨማሪ ወደፊት የምናየው ነው የሚሆነው። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ። ተጨማሪ ዕለታዊ መረጃዎችን በጋት ዕለታዊ ምሽት ወደ እናንተ ማድረስ ይሆናል። አመሰግናለሁ።